ቡታንታ ቢቀርስ ውዴ ስልክ ወድቆ ደግሞ ሙሙዮ ብላ ተቀምጣ አስበሽዋል? የኔ አኩራፊ ናት። ስሚ ቅብርር ብላ እንደሌላው ብን ያለ ፀጉር አታይም ማሬ። ብን አንዳንዱና ላይ ከፈተሰከ ብን ፀጉር እንደ ጌሾ ጠላ ብሏል። እንደ ጌሾ ጠላ እንደ ድሮ ጋዜጣ እየተገለጠ የሚታይ አይደለም። የኔ በቃ አኩራፊ ናት። ይሁን ከነ በቃ ምትለው ብታይቀጥ ያለሽ ናት። እግዚአብሔር እንደው ግንባሬ ላይ ቢሆን ኖሮ ታዩት ነበር። መቼስ እዛ ውስጥ ሆነ እንጂ በቃ ልጅ ናት። እግዚአብሔርን ቀጮ ብታይ እንደውም ከከሳ በኋላ ከሳ ወፍራም እየነበርኩ ጥጋበኛ ሀብታም ልጅ በቃ እንደ ኮፈስ የምትቀመጥ አሁንም እንደዛ ናት። እና ለዛ ነው ቡታን ተምለብሰው በጓ ተመለሰልሽ እናት አለ በጓና ሳይያቸው በጓናት መቼም ያፈቀረ የውስጤን ፍላጎት አይኔ ተናገረ። ያንደበቴን ትቶ አይኔን ቢመለከት ነጋሪን ባላሻው እምቢልታ መለከት ለፍቅሩ ስሸነፍ ስረታ መልስ ይሆናል እንደ ዘመታ እሱም ዝም እኔም ዝም ሆነና አይን አይኑን እያየው ልጽናና አፍቅሬው ከልቤ ምን ላውራው ቀርቤ አልቻልኩም ለዛሬ። ለምንድን ነው በዚህ የምታፈጡብኝ መናገር ምን ማሚ ላይ ከጨፈርክ በደንብ ጨፍር፣ ካልጨፈርክ ቁጭ በል እኔ ልጨፍርልህ። ሴትዮ እኮ ከጨፈርክ ሰውነትህን ለቀቅ አድርገው የሆነ ውጥርጥር አትበል፣ አትወጣጠር። ገባ? ጨፍሬ እንዴ? ኦኬ እኔ ተመልከተኝ። የሆነ ሰውነትህን ለቀቅ አድርገው ሚላ በጣም ቆንጆዬ እኮ ነሽ። ነጭናጫ ነኝ። ዝም ብለሽ ትነጫነጫለሽ። ስለምወድክ እኮ ነው። ከሌላ ሲገሰ ቅጥል እላል። መልመድ አለብሻ ወዬ። እኔ አንተን ሼር ማድረግ አልችልም። ሰማክ ብትወክ ይሻለኛል። ተውሽኝ አይደል? ሼር ከማድረግ ተውሽኝ እኮ አልተውሽኝም እንዴ? ምንድነው የሚጮው አባቴ? አንድ ሰዓት እኮ 6 ድራም የከፈልኩ ልጅ ነኝ። ያሟል እንዴ? ለአንድ ሰዓት ነው 6 ድራም የከፈልከው? 6 ድራም። አዎ ሁሉ ነገር ጨመረ። ፔትሮል ራሱ ልክ አንቺ መንጃ ፈቃድ ታውጪ ስትይ 3 ቀን ምናምን ገባ።